ነው እያልኩ አላግጬበታለሁ። አሁን ግን ክፉ ነገር አልናገርም። ቀጮ ወይም ሂዊ ለሌሎቻቸው ጥያቄ አለኝ። አሁን እናንተ ያናደዳችሁ የእነሱ መጋባት ነው ወይንስ ለምንኛ አልተጋባንም? ለምንኛ ቀንድ ሴጠላጤ ሆንን ትዳር አጣን ቆመን ቀረን ነው ወይንስ? ቆይ ተረጋጊሽ። እንትና ሲፈን እየተረጋጊ እናት እንትንሽ እንደ እንትን ይበጠራል እንዳትይኝ። ቆይ ወይንስ ገንዘብ ለምን ይሰጣሉ? ከተጋቡም በራሳቸው ገንዘብ ተደግሶ ተጋብተው እንጠራ ነው። ምንድን ነው አልገባኝም። ማርያምን ምንድን ነው? ለምን ቆመን ቀረን ነው ወይንስ እንዴት ነው? አይደለም ቤታዮ፣ እኔ ልንገርሽ እኛ ያለነው ማለት ነው እንደዛ አይደለም። ዩቲዩባችሁን ሰብስክራይብ ያደርጉት። እዛ ቀኗን ሙላ ስራን ትታፋን ከብታሽ እንት ቤት ውስጥ ቁጭ ብላ ትይልን አያገባልም። ግን ምን ሊሁን ብላ ነው 1200 1300 እነ ሩታ ካልተረዱ እነሱ እናት አባት ነው። ለምን እነሱን ይድራሉ? ለምንድን ነው የራሳችሁን ህይወት አገር ገብቶ የማይመሰረቱት? እስከ መቼ ነው ለሰው ያሽቃበጡ ምኖሩ? ለምንድን ነው ገንዘብ የሚሰጡ ብለን ነው የተናገረ ነው። ገንዘብ እየሰጡ ነው። እሺ ሶሪ አቋርጥ። ያደገሱ እነሱ ናችሁ። እሺ ቆይ ሲፈን፣ እኔ ደግሞ ላንቺ ጥያቄ አለ ልጠይቅሽ። አሁን አንቺ ይገባኛል ከምን ተነስተሽ እንደዚህ እንዳልሽ፣ ግን ሶሻል ሚዲያ ላይ ያለን ሰዎች ብዙ ጊዜ በዚህ ጉዳይ ተወርቶበታል። ብዙዎቹ ገንዘባቸውን ተበልተዋል። ለወንድ ሲልኩ እንደዚህ ሲልኩ እየተባለ ብዙ ጊዜ እንዲያታርጉ እየተባሉ ተነግረዋል ምናምን። ህፃን ልጆች አይደሉም አይደል? ሁላችንም ትልልቅ ሰዎች ለማሰብ ማገናዘብ እንችላለን። እነዚህ ሰዎች የሚሰጡት ሰዎች ተገደው ነው ወይ ነው? አሁን ለምሳሌ እኔ ለአንድ ሰው ሄጄ ጊፍት ስሰጥ ተገድጄ አይደለም። ያ ሰው ስለሚመቸኝ ስለምወደው በደንብ እያበረታታሁት አላረ እንደዛ ነው እያደረግኩ ያለሁት። እነዚህ ሰዎች ተገደው ነው ወይ ሄደው የሚሰጡት ነው ያልገባኝ ነገር። አምጡ ካላመጣችሁ ተብለው ነው? ተገዱ አይደለም ቤታዬ፣ ልንገርሽ ተገዱ አይደለም። ይኸውልሽ እንደዛ ደግሞ ካልሽ የሚረዳ ስንት አይነት ሰው አለ። አካል ጎዶሎ አለ፣ የታመማ አለ፣ ጥሩ ደግ የሚሰራ ስንት የሚበረታታ አለ። እንደዚህ ሰዎች ዩቲዩብ ሰርቶ እየኖሩ ነው። እጅ ግራ አላችሁ። እሱ እኮ ትክክል ላይ ሲፈኒ፣ አሁን እንኳን አንቺን እረዳሻለሁ። እሱ እኮ ትክክል ነሽ። ግን ደግሞ ማለት ነው አንድ ሰው ይሄ የኔ ገንዘብ ነው ለፈለኩት ሰው እሰጣለሁ፣ ከፈለኩ ገንዘቤንም እቀደዋለሁ፣ ለምንም ጉድጓድ ውስጥ አቀብዱ። ያ መብትሽ ነው አይደል? የፈለግሽውን የማድረግ መብት አለሽ። ይሄ መብትና ግዴታ አለን። የሰው መብት መጣስ አትችይም። በገዛ ገንዘባቸው ራሳቸውን ካልወቀሱ ላባቸውን ጠብ አድርገው አጥበው ፈቅፍቀው የሚያመጡትን ገንዘብ ራሳቸው ቦታ ካልሰጡትኝ ለምንድን ነው እኛ ላይክ ምንጨነቅላቸው? አሁን ለምሳሌ ቂጤን ዝብዝፍ አድርጌ እንዴት ነው በቃ አይደል? አሁን ወይም ሽንት ቤት አጥቤ የሰራሁትን ገንዘብ ካላንገበገበኝ ካላሳሳኝ ለምን ሌላ ሰው ይጨነቃለሁ? ልጅቱ ራሷ ናት ወይም ደግሞ ልጆቹ የሚሰጡት ገንዘብ እነሱ ናቸው የሚለፉትኝ የሚጋጋጡት ያውላ ነገር የሚያደርጉት እነሱ ላልደከማቸው እነሱ ምንም ላልመሰላቸው እኛ ለምሮ የምንጨነቀው። አንዳንዶቹ የሚያውቁ እኮ ስለማይመስ እኔ እያወቅሽ እንደዛ ታረጊም በሚለው ነው እንጂ የሆነ እኔ በሆነ እህቴ ብትሆን በሚለው ነው እንጂ ብርሽን እኮ ማቃጠልም ትችያለሽ እንደፈለግሽ። ግን እነዚህ ሰዎች አንደኛ ዩቲዩብ ላይ የሚያስተላልፉት እነሱ አምጡ ብለዋል። አምጡ ካሉ ስህተት ነው። ትንሿ ገንዘብ ስጡን ተቸግረናል፣ አምጡ የሚሉ አዋጡ የሚሉ ከሆነ ችግራቸው እነሱ ነው። ውስጥ የመጀመሪያው እኮ ሸሙሄ ናቸው። ማነው የሚባሉ ሰው የሀያት አብዱ ፋጡማ መሐመድ እያሉ ስም የጠሩት ቴሌቪዥን የተገዛላቸው ጊዜ ቴሌቪዥን ተገዝቷል ተብሎ ምን ያልተገዛ ነገር አለ? መጀመሪያ ሌላ ሀገር ነበር የሚኖሩት ሙታጅራ ማለት ነው። ልክ እየሰሩ ከዛ ሳውዲም ዱባይም የተለያየ ሀገር ያሉ የቤት ሰራተኞች እነሱ ደግሞ ተሰባሰቡና ከቡታጅራ ኔትወርክ ስለሚያስቸግራቸው አዲስ አበባ ተስቀኝ በእናትሽ ከዛ አዲስ አበባ መጡ፣ ቤት ተከራዩ ምናምን። ከዛ አብርሽ እኮ ግሩፕ አላቸው፣ ትክክለኛ ግሩፕ ብዙ ሰው ያለው ማለት ነው። አብርሽ እኮ ከቤተሰብ ተለይቶ ነው የመጣው፣ ሆድ ሊብሰው ይችላል። ስለዚህ የእጅ ብር ያስፈልገዋል ብለው አዋተው ሰጡ። ዝም አልናቸው። ከዛ ደግሞ ቤቱ ባዶ ሆነ ጭራ አለ ብለው ደግሞ ቴሌቪዥን 50 ምናምን ኢንች ቴሌቪዥን ገዙ። እሱን እስከነዝም ዝርዝር እከሌ 50 ድርሃም 50 ሪያል 30 ሪያል እያሉ ሰጡ። ጸጣን ናቸው። የሆነ ሰዓት ላይ ደግሞ ሶፋ ገዙ። እሱም ዝርዝር አለ። ኢቭን ካርጎ ሁለት በርሜል ካርጎ ልብስ ተሄዶላቸዋል። እስካሁን አልከፈቱትም ካርጎን። በሱ ራሱ ጭቅጭቅ አለ ግሩፕ ላይ። የዚህ ማስረጃ አለ። እግዚአብሔርን አለ ልጅቷ ጉዳይ
ቤታዬ እንደ አንድ ሰብአዊ ስሜት እንደሚሰማው ሰው ነው እንጂ ሰው በፈለገው በራሱ ገንዘብ የፈለገውን ነገር ያድርግ። ግን እንደ አንድ የአረብ ሀገር ሴት ልንገርሽ፣ ቆይ እንደ አንድ የአረብ ሀገር ሴት ብሩ እንደሚመጣ እንዴት እንደሚመጣ ማናችንም ጠንቅቀን እናውቀዋለን። የማዳም ፊት እየገረፋት እያመጣች ይቺ ልጅ በየዋህነት ለምን ትሸወዳለች? ነገ ኢትዮጵያ ብትሄድ ይቀራላት ነው የምታገኘው። ይሄ ሁላ ሳይመጣ የሚሰማ ይስማ። ገንዘቧን ተያዝ። ኢትዮጵያ ብትሄድ ማንም አንድ ብር አይሰጣትም። ከዚህ በፊት ስንቶቻቸው ናቸው ጓደኞቻችን እየሄዱ ኢትዮጵያ ላይ ስንት ነገር የሆኑት? ለምን ብራቸውን ይበላሉ? ሰብአዊ ስሜት ነኝ ስማ፣ የፈለኩትን ነገር ማድረግ መብታቸው ነው። ይውዬ አሁን አንቺ እንደምታይ እንደ ትንሽ ነው ሁሉ ልጆቹ ካደረጉ እነሱ ለእነዚህ ልጆች ምን አደረጉላቸው? ኢቭን አንድ ቀን ድምፅ አልሆኗቸው። ለየትኛው አረብ ሀገር ላለ ሰው ድምፅ ሆኖ የማያውቁ ሰዎች ናቸው። ለምንድነው ስንላቸው ጭራሽ 26,000 ሪያል ወርቅ ገዙ፣ ዱባይ ያመጧቸው፣ አሁን ሊያጋቧቸው ነው። ቆይ አሁን ለይዊ ማለት ነገ ኩላሊታቸው ወይም የሆነ ነገር ፌል ቢያደርግ ከምሬ ነው ሌላው እሪሲ እነሱ ይኸውልሽ፣ እሱማ እኮ ትንሿ እሱማ እኮ ይኸውልሽ በአረብ ሀገር ዙሪያ እኮ ብዙ እንኳን አይደለም እና አብርሽ ምናምን እነዚህ ዩቲዩበሮች ሆነው ሳይሆን አርቲስት የተባሉት እንኳን የአረብ ሀገር ሰዎች በጣም እርዳታ እያደረጉላቸው አንዴ ኩላሊቴ ወደቀ ሲሉ አንዴ ቂጤ ያበጠ ሲሉ እንደዛ ሲሏቸው ብዙ ነገር የአረብ ሀገሮች ናቸው ፊት ለፊት የሚደርሱት ሆነ ለመናገር ለእርዳታም ለምናምንም። ግን አንድ ቀን የአረብ ሀገር ሲጎዱ ምናምን ድምፅ ሆኖ አያውቁም። በሊቢያ ሲሰደዱ ወጥተው ድምፅ ሆኖላቸው አያውቁም። ይሄ ኦቬስ ነው፣ ሁላችን የምናውቀው ነገር ነው። ምንም አዲስ ነገር የለም። ግን ይሄ ሁሉ ነገር እየሰሙ እየተነገራቸው እንዴት አውቀው ያደርጋሉ ነው የምልሽ። አሚን ሳያውቀው ያደርጋሉ ነው የምልሽ። ሶሻል ሚዲያ ላይ ተቀምጠው ፎሎ ያላቸው ስልካቸው ተሰጥቷቸው ዩቲዩብ ከፍተው እየተመለከቱ ምን እያሉ እንዴት ነው የማይባንኑት ብለሽ የምታስቢ? ትንሿ ላይክ አይ ሳያውቁ ሳይነቁ ነው የሚያደርጉት ይሄን ነገር እንዴት ነው የምታስቢ? እንደዛ ላይክ እኔ አሁን ማስበው ከመውደድ ከማድነቅ አንጻር ነው የሚያደርጉትኝ። በጣም ራሳቸውን ጎርተው የሚያደርጉት ነገር አግባብ አይደለም። እኔም አልቀበልም። ወይም እነሱ አምጡ ስጡን የሚሉት ነገር ትክክል አይደለም። ይሄን መቃወም ትችላለች። ግን አንድ ሰው ትልቅ ሆኖ ቂጡን ዘንበጥ አድርጎ እየሰራ ላቡን ጠብ አድርጎ እየሰራ አውጥቶ የሚሰጠው ካለማሰብ ነው የተነሳ ብዬ እኔ አላምንበትም። አንድ ሰው በቃ ፍላጎት ኖሮ ያደንቋል፣ ይወዷል። አሁን እኔም ብዙ ልጆች ካየሽ ትንሿ እኔ እንደውም አልፈልግም ነው የምለው። ቀሚስ ልላክልሽ ቤት ታዬ እንደዚህ ኢቭን ራሱ ሳልፈልግ አሰርተው እንኳን እኔ ስለሚጨንቀኝ እግዚአብሔርን መላኪያውን እንኳን መላክ ፈልጋለሁ እንትን ላሉት ማለት ነው። ይሄን ያክል የሚያስብ ሰው ካለ ያስባል። ግን በፍላጎታቸው ግን ላድርግልሽ ይሉኛል። ገብቶሻል አይደል? ከመውደድ አንጻር ነው። አምጡ ስጡኝ ብዬ አይደለም። አግባብ ደግሞ ያልሆነ ነገር አለ። ዝም ብሎ አሁን በየልክ እንትና እንዳለችው ቤቴ አሁን ሳቄ ይመጣል። ሲኖረኝ ነው እኔ አሁን ሲኖረኝ ሲተርፈኝ ነው የምሰጥሽ። ገብቶሻል አይደል? ካለኝ ላይ ቲቪ ሳይኖረኝ ላንቺ ቲቪ አልሰጥሽም። ቡታንታ ሳለብስ ላንቺ ቡታንታ አላለብስሽም። የሆነ ነገር ሲኖረኝ ካለኝ ነገር ላይ ደግሞ ብንከፋፈል አብረ